ዳታለ እና ግጥም ጽፌ ነው ለማዘረክ ማለት ነው። እና ብዙ ጊዜ ስለ እናት ምናምን ታወራለክ፣ ለእኔም ታወራኛለክ፣ ሌላም ቦታም ታወራለክ ምናምን እና ስለ እናት ማውራት ደስ ይልሃል። እናትን በጣም ትወዳታለህ እና አንተ ነበርክ ለእሷ ማንበብ ያለብህ። ግን ያው እኔ ስለ ጻፍኩት ትንሽ ሊያስቸግር ስለሚሆን መጀመሪያ ልቀጥል። ድምፅሽ ያምራል። ግን እማ ስሚኝማ፣ ስለ አንቺ በኩራት የትም አወራለሁ። እናቴ ለእኔ ሁሉ ነገሬ ናት ብዬ ለመናገር መቼ አፍሬ ያውቃለሁ። አንቺ ማለት ለእኔ ከሰማይ የወረድሽ የህይወቴ መና፣ ንፋስ፣ ጎርፍ፣ ማዕበል፣ ብዙ ውጣ ውረድ የህይወት ፈተና፣ ሁሉን ችለሽ ያለፍሽ አንቺ የኔ ጀግና፣ የአምላክ ስጦታዬ እማ የእግዜር መና፣ ፍቅሬን ልግለጽልሽ አንዴ ስሚኝማ። ግን ደግሞ እወድሻለሁ ብልሽ መቼ ይበቃሻል? ለእኔ የሆንሽውን እንዴት ይመልሳል? ውለታ በቃላት መች ተከፍሎ ያውቃል? አንቺ ማለት እኮ የህይወቴ ሻማ፣ አንቺ እየቀለጥሽ ህይወቴን ያበራሽ እንዳላይ ጨለማ። ታዲያ ስለ አንቺ ለማውራት እኔ እንዴት አፍራለሁ? እናቴ የእኔ እናት፣ ስለ ጥንካሬሽ ስለ እናትነትሽ ብችል አይደለም ለአንድ ሰው ላለማወራለሁ። 9 ወር በሆድሽ ደከመኝ ሳትይ እኔን ተሸክመሽ፣ ብዙ ስቃይ አይተሽ ወልደሽ አሳድገሽ፣ እኔ እንድስቅ አንቺ አልቅሰሻል፣ እኔ እንድደሰት አንቺ ተከፍተሻል። ራስሽን አድክመሽ አጠንክረሽኛል፣ ብዙ ተቸግረሽ አሳድገሽኛል። እንዳንቺ አይነት እናት እስኪ ከየት ይገኛል? ታዲያ ስለ አንቺ ለማውራት ምንሽ ያሳፍራል? እናቴ ጀግና ነሽ፣ ሁሉም የሚማርብሽ የሴት ምሳሌ ነሽ። እሙዬ የእኔ ሴት ሁሌም እወድሻለሁ፣ ስለ እናትነትሽ በሄድኩበት ሁሉ ሳወራ እኖራለሁ። እማ እወድሻለሁ።